ቆይ Where are you ሽብሬ? ሃሌሉያ ኢየሱስ ያድናል። እስኩ ጋር ሃሌሉያ ሽብሬ ሃሌሉያ የባሰው መጠን ድህነት Oh my God. እንዴ እግዚአብሔርም ከላይ ሆኖ ሃናሚን በዚህ ቤተሰብ በጊነስ ቡክ መመዝገብ አለባቸው። እንዴት? ምክንያቱም ዋናውን ቀብረው እንግዲህ ልጅ በማሳደጋቸው ፕራክቲስ አርጉ ተብለና እየቀለደች ነው ይላል ልጅ ታስታሊ ዕውቀት የለውም። ምን ይሻላል? ምን ይሻላል? ዶንት ጆክ ፊት ለፊት ውስጥ ሎርድ ጂሰስ ማለበ አይ ኪሳራ ምን ነው ፈጣሪዬ ምን ነው እንደው ምን አረኩ ድህነት ፌስ ቱ ፌስ ተጋፈጠው ወይኔ በላቸው ምን መሰልኩ ኮማንዶ ስራ በትጅ ቤት ብቀመጥ አንተ መጫወቻ ነው ወይኔ በላቸው Tendiri namorke herape hir በስመ አብ Tadonai kushatendiago hagene hagigo ወይኔ አባቴ nefengia gordana yoyanni hanne biri ageti seetana kasari tage yagadababya ምን ማለታችሁ ቆጣሪ ሳታዘፉ ልታስከሩ ነው እንዴ? ከፍ ያለ ይሄዳል ነገሬ። ሰላም ቤተሰብ እንኳን ደህና መጣችሁ ወደ ጎልደን ቲዩብ ሌትስ ጎ ያገለግላል። አዎ ያገለግላል። በምንድን ነው የሚያገለግለው? ወርሺፕ ያገለግላል። ቃለም ሼር ያደርጋል። አዎ እግዚአብሔር እንደጠራው ነገረኝ። በስመ አብ ወወልድ ወመንፈስ ቅዱስ ኃይለኛ ጥሪ እንዳለበት ዱአር ስቱር ካላልሰ አሜን። እግዚአብሔር በብዙ ህዝብ መካከል ዱስካስቶ ፍራንፎር ሞንጋ መድኃኒት እንደሚያደርገው እንደሚቀባው ኧረ ተው አንተ ልጅ ተው እባክህ ተው ያ ዱ ኮመን ብሊስ መርድ አሜን። ዛሬ ደግሞ ኃይል ተቀብሎ ይሄዳል። እሺ ዱስካፎ ክራፍት ሄዳል። ከተቀመጠ ጀምሮ ጠይቂው ሜዳን ሉሲተር ሃር ልዩ መንፈስ በጀርባው ላይ እንዲየፈሰሰበት ነው። ሰው ያብድን መሳቂያውንን በቃ ለአእምሮ የሚመች አገልግሎት የሚል እኮ አለ ቃል ውስጥ አይደል? አንዳንድ ጊዜ ሰዎች ወደ ወንጌል እንዳይመጡ እንቅፋት የሆኑ ሰዎች በቸርች በአጥቢያ ቸርች መድረክ ላይ የሚያብዱና በየመንገዱ የሚያብዱ ናቸው። ያሰር ሄሊጋንስ ክራፍት ባኮም ደ አሜን። ኃይለኛ መንፈስ ፊል ያደርገው ነው። ስታርክ ሄሊጋንስ ክራፍት ያሰር አሜን። ዲድ ዩ ፊል የስ አሁን ተቀብቶ ነው የሚሄደው። ዱስካስቶ ስመርድ አሜን። አሁን እዚህ ጋር እንዳስወጣው ታጋሉ ብዙ ነጮችን ሲፈታ አየሁት። አረ ኡፍ እንዴ ካፎ በፍሪያ ሞንጋ ቪታሚን ሹል ሶም ፕሪሲስ ሶም ሃን ዮርደኒ አሜን። ከሉሲፈር መንፈስ ነፃ አስተውጣ የዴሊቨራንስ ኃይል ያየው ነው ላይ እርፍ ይወላችሁ ይሄን ነበር አፍራሽ ግብረ ኃይል መምጣቱን ማመን ያለባችሁ። እዚህ ቪዲዮ ውስጥ እንደተለመደው የማያልቅ ውሸትና የሚያስገርም ነገር በጣም በርካታ ነገር ስለምትመለከቱ እስከ መጨረሻ መመልከታችሁን እንዳትረሱ። ያሶ ዴሊቨራንስ ስሞሪልስ አሜን። እግዚአብሔር ዛሬ ኃይል ጨምሮለት ይሄዳል። ይሄንን ዘይት ታደርግበት ልዩ ኃይል ትቀበላለህ። ሐሳብ የሌለው ሰው ቂጠ ዘንባጣ ነው አሉ። ኮመርሃ ስታርክ ክራፍት ሻካ ባጋቶሳ ካማታ ናቶቫታ ካማቶሳ ራዳጋቱባስ እኔ ምችምታ ብርድምታ ካራዱቫንታ እውነት ይሄ ልጅ ይሄ ቋንቋ ገብቶት ይሆን እንደዚህ እየተናገረ የምትሰሙት? ቴምባራዲጋማስ አዳካባሉ ወደ ስዊድን ይኸውልህ ወደ ሀገራቸው ይህን ቅባት ተሸክሞት ሲሄዳዩ እንዴት ያለው ላምነህ በእናትህ ገንፎ
ላቴፋዲያሳ ለስዊድሾቹ በረከት ሲያደርገዋየሁ የደሊቨራንስ ሪዝን ሲያደርገዋየሁ አንታራባ ከማቶሳ ባባባ ያያያያ ካቦሳ ቋንቋ ከዛር መንፈስ የተወረሰ አይመስላችሁም? Receive the power of the Holy Spirit. ይሁን አለ ጊዜ የለኝም ለእንዲህ አይነት ቲያትር ስለ ሪሌሽን እንድጸልይ ይነግረኛል ጌታ Gud talar för mig om relation. ስለ ፊውቸር ዘመኑ ነው የሚነግረኝ Gud talar om din framtid. ጌታ የሚቀድመው ዘመን አያ መድኃኒዓለም ብቻ አንተ ነው የምታውቀው። Jag ser Guds framtid. Han anvisar mig. እኔም ማውራው ለምን እንደሆነ እሱ በደንብ ይገባዋል አንዳፍናት ይክፈት Du vet precis vad jag pratar om nu. ከማንኛውም የጨለማ አሰራር Allt demonisk strategi. የፊውቸርህን Din framtid. ዘመንህን እግዚአብሔር ፕሮቴክት ሲያደርገው አየሁ ተረኛ ቀዳዳ ሪናፋ ጡሩምባ ቦትራፋ በዚህ ጉዳይ አትፍራ በዩ Var inte rädd för det här. ቫይንተሬታው Amen. እባክሽ እንደው ጦር ፍሬ ምን ማለት ነው? አትፍራ ትዳርን ሲያስብ ሲፈራየው ስጋት አየሁ Jag ser att du fruktar. ፕሮቴክትድ ነው ዘመንህ Ditt liv är protect. እያመሰገንክ ኑር Välsignat. Prisa Herre bara. አሁን በቅርብ ደግሞ ትመጣለች Det kommer någon småningom till dig någon. ይሁን አለ እንዴው ምን ሆነ አንተ አረ ይሁን አለ ሆነ ሸይ kommer till dig. ጋብለሽ ቆማ ላሳካማ የብደት ዘመን ላይ ነው ያለነው እንደ ችሎታና እንደ ዕውቀት የወሰዱ ጤነኛ ያልሆኑ ብዙ ሰዎች ያሉበት ዘመን ላይ ነው ያለነው እስኪ የእነዚህን ሰዎች ድፍረት ለሌላ ነገር ቢሰጠኝ ብላችሁ የተመኛችሁ ሰዎች በኮሜንት አሳውቁን። በዚህ ቀን ከዚህ ሰዓት ጀምሮ ሳቅ የጀመሩት ታክሲ ውስጥ ይስቃሉ፣ ባስ ውስጥ ይስቃሉ፣ መኪና ያሽከረከሩ ይስቃሉ፣ መንገድ ላይ ይስቃሉ። በጣም የሚስቁ ሰዎችን ትሰማላችሁ። በጣም እንደው ምን ይሻልሻል? ምን ሆነሽ ነው ልጅ? በጣም የሚስቁ ሰዎችን ትሰማላችሁ። በጣም ወሬኛ ምን ይችላል? እንዲህ ያለ ሳቅ የሚስቁ ሰዎችን ማየት እጅግ በጣም የሚያስገርም ነው። ብዙ ሰዎች ነው ዛሬ የሚስቁት። ይቀጥላል። በጣም ብዙ ሰዎች ነው ዛሬ የሚስቁት። አንቺ እኮ ፊት ሳሳዩሽ አትቻ አሜን ወዲያ እስኪ ይሄን ያህል የሚስቁ ሰዎችን ከተመለከትን በኋላ ደግሞ ወደማያልቀው ውሸታቸውና የአንዷን ጉድ እንመልከት። አውስትራሊያና ከጀርመን 18 ዓመት በሙሉ የተያዙ ቅዱሳኖች ሆይራሪው ሽብሬ ሃሌሉያ ኢየሱስ ያድናል ሃሌሉያ ሽብሬ ሃሌሉያ በጣም የሚገርማችሁ ያው ጌታን ጠንካራ አገልጋይ ነኝ አረ ጉድ ጉድ አሰኘኛል መጥፎ ሴት ያገባ ምን ሰላም ያገኛል ስወጣ ስገባ መናፍስት መከራ በሽታ ነው መናፍስትን መለየው ዝሙት በሽታ ኢየሱስ ጌታ በዘመኔ መካከል ጌታ ካላነቃነቀኝ አልነቃነቅም God have mercy upon us. ነብይ ሄኖክ በጣም ወደው የ94 እና የ95 በብላቴናነት ፓስተር ወንድዬ ጋር 24 ፓስተር ጎሳ አንተ እኔ ዝክረ አብረን ነበር መንጸ እውነት ነው አስተውሳለሁ ደንግጧል
የነብርን ጭራ ይዙም ከያዙም አይለቁም ነው ይዘናዋል። እነዚህ ሰዎች እጅግ በጣም የሚያስገርመኝ ነገር እርስ በርሳቸው የሚመሰካከሩት ነገር ነው። እግዚአብሔር ዘመንህን ይባርከው። አሜን። የትትና መንፈስ የጥንቱ መንፈስ የመጀመሪያው መንፈስ ከሄኖክ ጋር ስላለ 3 ምስክርነትን ይዤ ነው። ቅዱሳን ጻድቃን ሰማዕታት የዛሬ ሳምንት ቀኑ 3 ነው። ሂጂ ያለኝ መንፈስ ቅዱስ መጣው ጥሼ መጣውና ስለዚህ 6 ማለት ጎዶሎ ማለት ስለለ 3 ቁጥር ደግሞ የነገር ማረጋገጫ ጌታ ሆይ ተናገረኝ አልኩኝ። ለዘመናት ለ26 ዓመት ጀምሮ እንግዲህ ይታያችሁ በጣም ያልሄድኩት ኢትዮጵያ ውስጥም ከኢትዮጵያ ውጭም ሄጀ ወርልድ ቪዥን 13 ዓመት ነው ያገለገለ። 3 ቁጥር የነገር ማረጋገጫ ቃል። ስለዚህ ምን ማለት መሰለ ቀንበር ለማንም አልነግረውም ብዬ ነክሼ መድረክ ላይ ያገለግላል። ግን ጌታ ኢየሱስ ክርስቶስ የዛሬ ሳምንት ኢየሱስ ጌታ ነው። በየትኛውም የሃይማኖት መጽሐፍ ውስጥ ይህንን አባባል አታገኝም። የትኛውም ልቦለድ መጽሐፍ ውስጥ ይህን አባባል አታገኝም። ቁርአን ውስጥ አታገኝም። ገድላገድ ውስጥ አታገኝም። የሃይማኖት መጽሐፍቶች ውስጥ አታገኝም። ጉዴን የሰማይ አምላክ እግዚአብሔር ማዕበሉን ወጀቡን እቤት ያለውን ጸጥ አደረገው። ሰኞም ማክሰኞም ሮብም ሐሙስም ትንቢት እህቴ የሚከታተልሽ አለ። ወይኔ ገዳይ በሚከተለው ስቃይ ነው። የነገስታትን ወገብ እፈታለሁ ያለው ጌታ ለኔ ደግሞ ወደዚህ ቦታ ስመጣ ጌታው ያለው ከጸጋ የተነሳ ቅባት ፈልጋለሁ እንደገና ስለው እግዚአብሔር ምንጭ ይከፈታል ብሎ ጸልዩ። እንዲህ እጄን መጥቶ ነው እዛ ጋር መጥቶ ነካኝና እጄን ምንጭ ይከፈታል አለ። ከአውስትራሊያና ከጀርመን ኢየሱስ ጌታ ነው። ልክ ከጸለይክልኝ በኋላ 18 ዓመት በሙሉ የተያዙ ቅዱሳኖች ሆይራሪው ሽብሬ ሃሌሉያ ኢየሱስ ያድናል። ሃሌሉያ ሽብሬ። እነዚህ ሰዎች ከሚናገሩት ውስጥ ምን ያህል ፐርሰንቱ እውነት ነው ብላችሁ ታስባላችሁ? በኮሜንት አሳውቁን። ሃሌሉያ Where are you ሽብሬ አሉ? አዎ ኢየሱስ ጌታ አናካማ ኢየሱስ ያድናል። I feel the spirit አሜን። የረሷችሁ አስታውሷቸው። ያባጃና ማታባጀኛ ወይ ስምንተኛው ሺ ጌታን አሁንም ወደዚህ ስፍራ ስመጣ እግዚአብሔር ላንተ ቃል ሰጠ። አንደኛ ነገሥት ምዕራፍ 6 ቁጥር 7 ላይ ቤቱም በተሰራ ጊዜ አቻ ኢየሱስ ጌታ ነው። ፈጽሞ በተዋቀሩ ድንጋይ ብረት አለ፣ የመጥረቢያ በጣም መራጃዎች አሉ። አልተሰማም ይላል። ሳይሰማ ዛሬ ስራው ተሰርቷል አለ እግዚአብሔር። አንድ ኮሽታ አልነበረ፣ ድምጽም አልተሰማም። አዎ ሳይ አሜን ተቀብያለሁ። በቃ እግዚአብሔር ምስክሬ እንዲህ ሳይሰማ ቤተክርስቲያን ይሰራል አለ። ስታክ ያደረገ ነገር ከዚህ በኋላ በአንተ ይጀምራል፣ በአንተ ትጨርሰዋለህ። አሜን ሃሌሉያ አሜን። ምክንያቱም በአንተ እግዚአብሔር የጀመረው ስታክ ሊያደርጉ የተዘጋጁ 7 ሰዎች ነበሩ። እሺ አይጀግናው እግዚአብሔር እንደዚህ አነሳለሁ አለኝ። እግዚአብሔር 2015 ዓመተ ምህረት ያለፍኩበትን ማዕበል ነገረኝ። 2015 ጥር ላይ አለኝ መንፈስ ቅዱስ ከባድን ቻሌንጅ አላውቅም። ጌታ ምስክሬ እኔ በስም በአድራሻ ነው እንዲህ ማገለግለው። በቃ እኔ ድግምት አስቆፍሬ ነው ማወጣው። ስጋዬና ነፍሴ በእኔ ያመፀው ድንገት እግዚአብሔር ችሎት ፊት በከፈቱት ሙግት እማውቀውን ሁሉ ቃሌን ለማሰማት እንድቀርብ ታዝዤ በገብርኤል አንደበት አሻፈረኝ ብዬ ቀርቼ ሳለሁት ቁጭ ብዬ ተቤቴ ሳላስበው ድንገት ሚካኤል የቤቴን ጣራውን ገንጥሎ ሳጥናኤል መስኮቱን አሽቀንጥሮ ጥሎ በሁለቱ ፈቃድ በሬ ተሰባብሮ በደመና ግረሙቅ እግሬ ተጠፍሮ በሰባት ዙር ጉም 2 እጄ ታስሮ በሰባተኛው ወር 7ተኛ ሌሊት 7ተኛው ሰማይ 7ተኛ ችሎት እንደ ወንጀለኛ ቀረብኩኝ ተግዜር ፊት። ህይወት ኢየሱስ ጌታ እና የሚገርምህ እንዲህ አለኝ እግዚአብሔር። ደቡብ አፍሪካ ላይ እንዲህ 2015 ዓመተ ምህረት ጥር ላይ በአንተ ስም የተደረገ ነገር ነበር። እኔ እግዚአብሔር ቀድሜ በ3 ነገሮች ላይ ቀድሜ አፈረስኩኛል። አሜን። ምንድነው ችግር እንዴ? ምንድነው ማታ ኪኒን ላኪልኝ ብዬ ኤክስፓየርድ የሆነ ኪኒን ጭንቅላቴ ዶላሪቱ ሙሉ እንደ ሽምብራ ስጠረጥረው አደርኩ፣ ግን ምንም አልተሻለኝ። በቃ ፈረሳለኝ። ስለዚህ ሳይሰማ ስራ ተሰራ። እኔ እንደዚህ አይነት መጨመላለቅ አልፈልግም። አሜን። እግዚአብሔር ሰርቶናል።
ቻሌንጆችን እግዚአብሔር በዚህ ቤት ሲሰብር ኢየሱስ ጌታ ነው። አንዳንዴ የሚሰብርባችሁን ሰዎች አታውቁም። ይሄ ጥንቱ መንፈስ ሕያው ጌታ ምስክር ትሁት ዝም ተናጥፎ ኢየሱስ ጌታ ነው። መንገድን የሚያሳየው ነገር በኢየሱስም ከዚህ በኋላ በጌታ በኢየሱስም እጸልያለሁ። እግዚአብሔር በማስነሳት በመቀባት የወደቁትን በኢየሱስም ቅባቶችን እንደገና የሚያለምልም የእግዚአብሔር ማንነት ባንተ ላይ ይሁን። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳረሱ፣ ቻናሉን ሰብስክራይብ በማድረግ የጎልደን ቲዩብ የመዝናኛ ቻናል ቤተሰብ በመሆን እንዲሁም የኖቲፊኬሽን በተኑን ኦን በማድረግ የምንለቀው ቪዲዮ በቶሎ እንዲደርሳችሁ አድርጉ። እስከሚቀጥለው ድረስ ባይ